ሰላም ሰላም ጤና ይስጥልኝ ውድ ቤተሰቦቼ ዛሬ ይዤላችሁ የመጣሁት የበሰለ ስጋ በድንች ነው። ይኸው እንደምታዩት ዘይቴን አግያለሁ ብረት ድስቴን ጥጄ የተከተፈ ሽንኩርት አለኝ ሽንኩርቴን እጨምራለሁ ብረት ድስቴ ውስጥ ይኸው ዘይቴ ግሏል። በእንደዚህ አይነት ሁኔታ ጠብሰዋለሁ ሽንኩርቴን እንደምታዩት ይኸው እየጠበስኩት ነው ሽንኩርቴን እና ለሐም መፍሩም ከድንች ጋር ማለት ነው የተከተፈ ደቃቅ ስጋ ከድንች ጋር እና በጣም አሪፍ ነው። ቀላል ዘዴ ነው። በ5 ደቂቃ ውስጥ የሚደርስ ነው። በጣም ቀላል ቤት ውስጥ የሚዘጋጅ ጣፋጭ ምግብ ነው ውዶቼ። ሞክሩት ትወዱታላችሁ። ይኸው እንደምታዩት ሽንኩርቴን በደንብ አድርጌ እንደዚህ እየጠበስኩት ነው እና ሽንኩርቴ ላይ አንድ ማጂ ጨምራለሁ። ማጂ አለኝ ማጂ ጨምራለሁ ውዶቼ። ያው ማጂዬንም አንድ ላይ እንደዚህ አዋህደዋለሁ ከሽንኩርቱ ጋር ጣዕም እንዲወስድ ማለት ነው። ሽንኩርቱ ጣዕም እንዲወስድ አንድ ላይ እንደዚህ አድርጌ አዋህደዋለሁ ውዶቼ። በመሃል ከደን እያረኩት ሽንኩርቴ ጥብስ እንዲል ያው እንደምታዩት በእንደዚህ አይነት ሁኔታ ሽንኩርቴ ተጠብሷል። እንደምታዩት ይኸው ደቃቅ ስጋ አለኝ ወይም ለሐም መፍሩም በእንደዚህ አይነት ሁኔታ ጨምራለሁ። እንደዚህ ጥብስ አረገዋለሁ ከሽንኩርቱ ጋር ከማጂው ጋር አንድ ላይ አዋህደዋለሁ። በእንደዚህ አይነት ሁኔታ በደንብ ድብልቅ አረገዋለሁ ውዶቼ እና ፍልፍል አስዋድ አለኝ ወይም ቁንዶ በርበሬ እሱን እጨምራለሁ። ልክ ለሐም መፍሩሜን ወይንም የተፈጨ ስጋዬን ስጨምር ቁንዶ በርበሬ ወዲያው እጨምራለሁ ጣዕም እንዲወስድ ማለት ነው ስጋዬ እና እንደምታዩት ይኸው በእንደዚህ አይነት ሁኔታ ድብልቅ እያረኩት ነው። በደንብ አርጌ እያደባለኩት ነው። በመሃል ከደን እያረኩት ውዶቼ ስጋዬን በእንደዚህ አይነት ሁኔታ ጥብስ አረገዋለሁ ማለት ነው ውዶቼ። ትወዱታላችሁ። በቀላል ዘዴ ሰዓት የማይፈጅ የሚሰራ ነው። ይኸው እንደምታዩት ስጋዬ በእንደዚህ አይነት ሁኔታ ጥብስ ብሏል። እንደምታዩት ይኸው ደስ በሚል ሁኔታ ተጠብሷል እና ውዶቼ ይሄን ይመስላል። እዚህ ጋር 70 ባህራት አለኝ 70 ባህራት እንደዛው እጨምራለሁ። በነገራችን ላይ እኔ እንትኑን መጠኑን ስለማቅ እንዲሁ ነው የምጨምረው። ቁንዶ በርበሬ ቅድም የጨመርኩት ወይም ፍልፍል አስዋድ በሻይ ማንኪያ ሩብ። ይሄኛው 70 ባህራት ደግሞ ወይንም ሙሸከል ይሉታል። እሱን ደግሞ የሩብ ትንሽ አነስ ያለ ከሩብም አነስ ያለ ነው የምጨምረው። እዚህ ጋር ድንች አለኝ ውዶቼ። ያው ድንች በስጋ ነው በተፈጨ ስጋ በድንች ነው የምሰራው ብያለሁ። ድንቼን አጥቤ ቆራርጬ በትናንሹ ሙካአባት እንደሚባል ቆራርጬ ይሄው በእንደዚህ አይነት ሁኔታ ጠብሰዋለሁ እና ውዶቼ ስጋዬ ደግሞ ይሄው እንደምታዩት በእንደዚህ አይነት ሁኔታ ጥብስ ብሏል። ድንቼን ሳይቀላም ብዙም እንትን ሳይልም በጥሩ ሁኔታ አውጥቼዋለሁ ድንቼን እና ይሄው ስጋዬም በእንደዚህ አይነት ሁኔታ ጥብስ ብሏል። እንደምታዩት ይሄው ድንቼ እንደዚህ አርጌ ሙካአባት ቆራርጬ በእንደዚህ አይነት ሁኔታ ጠባብሼ ይሄው ጨምሬያለሁ ስጋዬ ውስጥ። ይሄው ውዶቼ በጣም ደስ በሚል በእንጀራም ይሁን በክበዝም ይሁን የሚበላ ነው እና ውዶቼን በእንደዚህ አይነት ሁኔታ ይሄው ደስ በሚል ሁኔታ ሆኗል። ድንቼንም ጨምሬያለሁ ከደን አረገዋለሁ አብሮ እንትን እንዲል እንዲዋሃድ ማለት ነው። ይኸው በእንደዚህ አይነት ሁኔታ ሆኗል። ለሚወድ ሰው ደግሞ ቃሪያም ይጨመራል። ቃሪያ ያው እወዳለሁ ላለ ቃሪያ ጣል ጣል ይላል ደስ ይላል። እዚህ ጋር ጨው አለኝ ጨዌን እጨምራለሁ። ጨው ያው እናንተ ቀምሳችሁ እኔም ቀምሼ ነው። ካነሰው ጨምራለሁ ካላነሰው ደግሞ እንትን እላለሁ ማለት ነው። ከበቂ በላይ ከሆነ በቂ ነው ማለት ነው። በእንደዚህ አይነት ሁኔታ ይኸው አልቋል ውዶቼ እላችኋለሁ።